እስቲ ጉድ ስሙ። ጉዳዩ ምን መሰላችሁ? አንዲት እህታችን በአረብ ሀገር ስትሰራ ቆይታ እነ ተስፍሽ አረርጌው ተቀብሏት ወደ ሀገር አስገብተው እዚህ ሊያሳክሟት ቤተሰብ ጋር ይደወላል። የደወሉት ክፍለ ሀገር ነው። ከክፍለ ሀገር ስትመጡ ትራንስፖርት፣ ምግብና መጠለያ አይቸግራችሁም፣ እዚህ መጥቶ አንድ ሰው የሚያስታምማ ሰው ያስፈልጋል፣ አይዞሽ የሚላት ሰው ያስፈልጋል ብለው ቤተሰብ የሚሰጠው ምላሽ ሁላችሁም እንድትፈርዱ ነው። ተመልከቱልኝ። መታከም ያለባትን ነገር ካለም ትታከማለሽ። ነገር ግን እንደ ቤተሰብ ኃላፊነት እዚህ መጥቶ እኛ ጋር ሊያግዘን የሚችል ሰው አለ? በሀሳብ ነው ይላል። በሀሳብ ሳይሆን በአካል እናንተ ስትመጡ እኛ ጋር አዲስ አበባ እናንተም ታረፋላችሁ እኛ ጋር ችግር የለውም። ለማረፊያው ለምግቡ አትቸግሩም። ልጃችሁን ግን ኃላፊነት ወስዳችሁ ትንሽ እስኪሻላት ድረስ መታከም አለባት። አይ ቲንክ ያማታል እያሉ ያውቃሉ አይደል? ያማታል እያላችሁን ነበረ። እዛ ውጭ ላሉ ዱባይ ላሉ የእኛ ስራ ባልደረቦች እንደሚያማት ስለነገራችሁን ስትመጣ ቀጥታ የሚያስፈልገው ወደ ጤናዋ መሄድ ነው አይደል? መታከም ነው። እሱን እኛ ኃላፊነት ወስደን እናሳክማታለን። ይህንን ነገር ግን በአጠገቧ ሆኖ የሚከታተል የግድ ቤተሰብ ያስፈልጋል። እናንተ ምን ትተባበሩናላችሁ? ማን ነው ተወክሎ ሊመጣ ሰው የሚችል ሰው አለ እዚህ እኛ ጋር አርፎ የምግብና ማደሪያ ምንም አይከፍልም። ተመልከቱ እንግዲህ ሰማችሁ አይደል ጉዳችሁን? ይህን የሚለው ወላጅ ቤተሰብ ነው። ልጃችሁ አብዳለች እና አይምሯን ስለሳተች መታችሁ እዚህ ሕክምና ላይ ስለሆነች መታችሁ አብራችሁ ሆናችሁ አይዞሽ ትላላችሁ ወይ ተብለው ሲጠየቁ ይከብዳል። እየተመላለስን እንጠይቅ። እኔ ምን እንደሚታሰብ እንኳን ግራ ነው የሚገባኝ። እናንተም የራሳችሁን ነገር በራሳችሁ ያዙ፣ ለራሳችሁ ሁኑ ምለው ምንጮህ ምክንያት በዚህ ምክንያት ነው። ሁላችሁንም ማለት አይደለም። አንዳንድ ቤተሰቦች አሉ ገና ከመምጣታችሁ መቼ ነው የምትሄዱት ተብላችሁ የምትጠየቁ። ይሄን ነገር ኮሜንት ላይ ማስቀመጥ ትችላላችሁ። በላይ ንፋስ ቤተሰቦች መርዳት ባለባችሁ ልክ በመጠኑ መርዳት ትችላላችሁ። ከዛ በላይ ሁሉ ነገራችሁን ለቤተሰብ መስጠታችሁን እኔ አግባብ ነው ብዬ አላስብም። አያችሁ አይደለ? እንግዲህ ቤተሰቦቿ ናቸው። ልጃቸው ታማለች አይደለ? ደወሉላቸው፣ እርዳታችሁን እንፈልጋለን ምናምን ሲላቸው በሐሳብ ነው አሉ። በገንዘብ ከሆነ የለንም ሊሉ እኮ ነው። ሰው ልጅ ታሞበት ተበድሮ ምን ብሎ የሚያሳክመው አይደል እንዴ? እንኳን አጋዥ ኑሮት በሐሳብ ነው አሉ። እንደዚህ ነው ሰው ገንዘባችሁን ከለመደ ቤተሰባችሁ እንኳን ቢሆን ለእናንተ የነበረው ፍቅር ወደዛ ገንዘብ ነው የሚሄደው፣ ወደዛ ገንዘብ ነው የሚሄደው። በቃ ገንዘባችሁን ከለመደ እናንተን ይረሳችኋል። እጃችሁን ነው የሚወደው። እጃችሁ የቆመ ለታ እንደዚህ ነው። በሐሳብ ነው አለ ወላሂ አለማፈሩ። ለማንኛውም አንዳንድ እህቶች አላችሁ እኔ እኮ ለቤተሰቤ ነው የምኖረው ምናምን የምትሉ እናንተ ሲኖራችሁ ነው ለቤተሰባችሁ መኖር የምትችሉት። ቅድሚያ ለራሳችሁ፣ ቅድሚያ ራሳችሁን አክብሩ። ቅድሚያ የራሳችሁ ነገር ይኖራችሁ። በተለይ ሴት ልጅ ሁነሽ እድሜ ገደብ ኑሮሽ እንደዚህ ለቤተሰብ ነው ያልሽ በጣም ብዙ አመት የምትጃጃይ ራስሽን ነው የምትጎጂው። መጨረሻ ላይ ብቻሽን ነው ራስሽን የምታገኙ። እናት አባትም እኮ ገደብ አለው። መርዳት አለብሽ፣ አሳድገውሻል፣ ግን ገደብ አለው። ራስሽን እየረዳሽ ነው እነሱን መርዳት የምትችይው። ራስሽን ዜሮ አድርገሽ እነሱን ብትረጂ መጨረሻሽ ውድቀት ነው የሚሆነው። 3 አመት ሰርቻለሁ ግን አካውንቴ ምንም የለኝም፣ 10 አመት ሰርቻለሁ ግን አካውንቴ ምንም የለኝም የሚሉ አሉ። የሰው ልጅ ሆነሽ እንዴት ህመም አለ፣ የእድሜ ጉዳይ አለ እና ደግሞ ኖርላችኋለሁ የምትያቸው ቤተሰቦች የሆነ ነገር ሊሆንብሽ ይችላሉ። የዛን ሰዓት መውደቂያ ምንድን ነው ብለሽ አታስቢ። እኔ እንዴት እንደምታስበው አላውቅም። ብቻ ብዙ ሰው ይመክራል፣ ብዙ ሰው ይናገራል፣ ግን የተወሰናችሁ ናቸው የምትሰሙት። እና አይ የኔ ቤተሰቦች እኮ እንዳያረጉ ምናምን የምትሉ ትኖሩ ትችላላችሁ። አለማረጋቸው ምን አሳወቃችሁ? ችግሩ ሲመጣ እኮ ነው ማረግ አለማረጋቸው የሚታወቀው። የዛኔ ደግሞ ይረፍዳል። ስለዚህ አለብኝ ማለት ጥሩ ነው። በጣም ብዙ የሚያሳዝን ነገር አለ በዚህ በአረብ ሀገር ጉዳይ፣ አረብ ሀገር በሚሰሩ እህቶች ጉዳይ በጣም ብዙ የሚያሳዝን ነገር ነው ያለው። እንዲህ አይነት ታሪኮች በጣም ብዙ ናቸውና እኔ በሐሳብ ነው ያለው ነገር በጣም ነው የገረመኝ። ለዛ ነው ቪዲዮ ላጋራችሁ ብዬ ያመጣችሁ። እና ምን ጊዜም ራሳችንን እናስቀድም፣ አረብ ሀገር የምንሰራ እህቶች ራሳችንን እናስቀድም ለማለት እወዳለሁ።